በሕይወታችን ለውጥ እንዴት እናምጣ በሚለው መሠረታዊ ጥያቄ የሚገራርሙ አስፈላጊ የሆኑ ሐሳቦችን አንስተናል። አብራችሁን ሆኑ። በሕይወት ስንኖር ብዙ ነገሮችን አሳክተን ማለፍ እንፈልጋለን። ለዛ የሚሆኑ ብዙ መንገዶችን እናልፋለን፣ እንማራለን፣ ሥራ እንፈልጋለን፣ እንሰራለን። በሕይወታችን ላይ ግን የምንፈልገውን ሕይወት ላይ መድረስ የሚገርም ለውጥ ማምጣት አልቻልንም። ለምን እንደሆነ ማወቅ መቻል አለብን። በሕይወታችን ላይ የሚገርም ለውጥ ለማምጣት ማድረግ ያለብን 3 ወሳኝ ነገሮች፣ አንደኛው የምንውልባቸውን አካባቢዎች መለወጥ መቻል ነው። የምንውልበት አካባቢ ለነገሮች ካለ ውሳኔያችን ላይ ከፍተኛ ተጽዕኖ ይፈጥራል። ሰው የሚመስለው አካባቢውን ነው። ስለሆነም ጊዜያችንን የምናጠፋባቸው አካባቢዎች ለሕይወታችን ምንድን ነው እየሰጡን ያለው? ምን ጥቅም ይሰጣሉ? ምን ጉዳት እያስከተሉብን ነው? እያልን ራስን በመጠየቅ ማስተዋል፣ ማወቅ፣ መለየት ያለውን ጥቅምና ጉዳት ማወቅ መቻል አለብን እና ውሏችንን መለወጥ መቻል አንደኛው የለውጥ መንገድ ነው። ሁለተኛው ከአጉል ወዳጅነት መራቅ መቻል ነው። እኛ ሰዎች የጓደኞቻችን ድምር ውጤት ነን። ለዛ ነው ጓደኛህን ንገረኝ አንተን እነግርሃለሁ የሚባለው። ከነማን ጋር ነው ውሎህ? የሕይወት መርሃቸው ምንድን ነው? በሕይወታቸው የት ጋ ነው መድረስ የሚፈልጉት? ምንም የሕይወት አቋም ከሌላቸው ሕይወት እንደ አጋጣሚ ከሚኖራት ከእኛ ሕይወት መርህ ጋር የማይሄድ ዓላማ ካላቸው ሰዎች ጋር ያለንን ግንኙነት ማቆም መቻል አለብን። ይህ ሁለተኛው የሕይወት ለውጥ እናመጣበት መንገድ ነው። ሦስተኛው የአስተሳሰብ ለውጥ ማምጣት መቻል ነው። አንደኛ የምንውልበትን ስፍራ ለወጥነ፣ አዲስ ሰፈር፣ አዲስ ሰው እየሆነ። ሁለተኛ ከአጉል ወዳጅነት እየራቅነ ነው። በዚህ ጊዜ ብቸኝነት ሊይዘን ይሞክራል። ሦስተኛው የአስተሳሰብ ለውጥ ማምጣት መጀመር ነው። ወሳኙ ሦስተኛው መንገድ ነው። እኛ ወደዚህ ምድር ስንመጣ በዛች ሰዓት በዛች ደቂቃ አብሮ የተወለደ ደጋፊ ሆነ አብሮን የሚሞት ማንም ሰው የለም። ስለዚህ ለመኖር ብቻችንን በቂ ነን። ስለሆነም የአስተሳሰብ ለውጥ የሚጀምረው ለሁሉም ነገር ለሚያጋጥመን ነገር እኛ ለእኛ በቂ እንደሆነ መረዳት መቻል በመጀመር ነው። አንተ ለአንተ በቂ ነህ፣ አንቺ ለአንቺ በቂ ነሽ የሚለውን ጥንሰ ሐሳብ በደንብ መረዳት መቻል አለብን። አስተሳሰብ ሲስተካከል ሕይወት በራስዋ ጊዜ እየተስተካከለች ትሄዳለች። አስተሳሰባችን ነው የሰውነታችን ስሜት የሚቆጣጠረው። የሰውነታችን ስሜት ደግሞ እኛ የምናከናውነውን ተግባር ምላሽ ይወስናል። ስለሆነ በሕይወታችን በሙሉ መልካም የሆነ ምላሽ እየሰጡ ለመሄድ ተመልሰን አስተሳሰባችን ላይ ማስተካከያ በሚያስፈልግበት ጊዜ ማስተካከያ በመውሰድ ደስ የሚል ሕይወት መኖር ይቻላል። እንደዚህ አይነት ለሕይወት አስፈላጊ ጠቃሚ የሆኑ ትምህርቶችን ለማግኘት ቻናሉ ሰብስክራይብ፣ ላይክ፣ ሸር ያድርጉ። መልካም ጊዜ